ከትንሣኤ እስከ ጰራቅሊጦስ የ50 ቀን ምስጢርና የሮብና ዓርብ የጾም ታሪክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ውድ የቤተ ብርሃን ሚዲያ ተከታታዮች በሙሉ ሰላም ለእናንተ ይሁን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ የምንነጋገረው ስለ አንድ ትልቅ መንፈሳዊ ምስጢር ነው። ብዙዎቻችን የአብይ ጾምን 55 ቀን በከባድ ሱባኤና ጾም አሳልፈናል። አሁን ፋሲካን ከከበርን በኋላ ሮብና ዓርብ መብላት ስንጀምር ለምን የሚል ጥያቄ ይፈጠርብናል። እስከ ትላንትናው ድረስ በጾም ስንቀጠቀጠው የነበረውን ስጋ ዛሬ ለምን በሮብና ዓርብ እናሳርፈዋለን የሚል ጥያቄ በሁላችንም አእምሮ ውስጥ ይመላለሳል። ይህ ስርዓት ዝም ብሎ የመጣ ሳይሆን ጥልቅ የሆነ መጽሐፍ ቅዱሳዊ ቀኖናዊ መንፈሳዊ ትርጉም ያለው ነው። ዛሬ በዚህ ቪዲዮ የሮብና ዓርብ ጾም መቼ ተጀመረ፣ ለምንስ እንጾማለን፣ ከፋሲካ በኋላስ ለምን ይፈታል የሚሉትን ነጥቦች በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የሮብና ዓርብ ጾም ምስረታና ታሪክ። ወደ 50ኛው ቀን ከመሄዳችን በፊት መጀመሪያ እነዚህን ቀናት ለምን እንጾማለን የሚለውን ማወቅ አለብን። የሮብና ዓርብ ጾም የሐዋርያት መመሪያ ነው። ረቡዕ የምክር ቀን ትባላለች። አይሁድ ጌታን እንዴት ይዘው እንደሚገድሉት የተማከሩበት ቀን ነው። የአስቆሮጦ ይሁዳም በ30 ብር ጌታውን አሳልፎ ለመስጠት ውል የተዋዋለበት በዚህ ቀን ነው። እኛ ክርስቲያኖች ይህንን ቀን ስንጾም ጌታችን በእኛ ምክንያት እንዲህ ተከዳ፣ እንዲህ ተመከረበት ብለን እናዝናለን። የይሁዳንም ክህደት እየተጸየፍን የጌታን ትሕትና እያሰብን በጾም እንቆያታለን ይችን ቀን። ሁለተኛው ቀን ዓርብ ነው፣ የስቅለት ቀን። ዓርብ ደግሞ ዓለም የዳነበት ቀን ነው። ጌታችን በመስቀል ላይ ተሰቅሎ 7ቱን ቃላት መስቀል ላይ ተናግሮ ቅድስት ነፍሱን ከቅድስት ስጋው የለየበት ታላቅ ቀን ነው። ሞት በሞቱ ድል የተነሳበት ቀን በመሆኑ የጌታን መከራ በስጋችን እያሰብን ከስጋ ፍቃድ ተቆጥበን ለውለታው ምስጋና እያቀረብን እንጾማለን። እነዚህ ሁለት ቀናት በቤተ ክርስቲያን ስርዓት የዘውትር አጽዋማት ይባላሉ። ማለትም ከበዓለ ሃምሳ ውጪ በማንኛውም ጊዜ አይሻሩም ማለት ነው። በዓለ ሃምሳ ምንድን ነው? አሁን ወደ ዋናው ነጥብ እንምጣ። ከትንሣኤ እሁድ ጀምሮ እስከ ጰራቅሊጦስ ወይም ደግሞ መንፈስ ቅዱስ የወረደበት ቀን ድረስ ያሉት 50 ቀናት በዓለ ሃምሳ ይባላሉ። እነዚህ ቀናት በቤተ ክርስቲያን ልዩ ክብር አላቸው። በእነዚህ 50 ቀናት ውስጥ ጾም የለም፣ ሮብና ዓርብን ጨምሮ። ስግደት የለም፣ የአምልኮ ስግደት ካልሆነ በቀር የንስሐ ስግደት የለም። ለቅሶና ሐዘንም አይፈቀድም። ለምን ሮብና ዓርብን በእነዚህ 50 ቀናት ወይም ደግሞ በዓለ ሃምሳ ለምን አንጾምም? አንደኛ የሙሽራው መገኘት። ጌታችን በወንጌል ላይ ፈሪሳውያን ደቀ መዛሙርትን ለምን አንጾምም ብለው ሲጠይቁት የመለሰላቸው መልስ አለ። ሚዜዎች ሙሽራቸው ከእነርሱ ጋር ሳለ ሊጾሙ ይችላሉን? ሙሽራው ከእነርሱ ጋር ሳለ ሊጾሙ አይችሉም። ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያ ወራት ይጾማሉ። በማርቆስ ወንጌል ምዕራፍ 2 ከቁጥር 19 ጀምሮ እናገኘዋለን። ትንሣኤ ማለት ሙሽራው ከክርስቶስ ከሙሽራይቱ ቤተ ክርስቲያን ጋር መኖሩን የሚያበስር ነው። ጌታ ከሙታን ተለይቶ ተነስቷል፣ ሞትን ድል አድርጓል። ሙሽራው በክብር ባለበት ቤት ደግሞ ጾምና ሐዘን ቦታ የላቸውም ማለት ነው። ሁለተኛው የትንሣኤን አንድነት ለማሰብ ነው። ይህ በጣም የሚገርም ሚስጥር ነው። በቤተ ክርስቲያን ቀኖና እነዚህ 50 ቀናት እንደ አንድ ቀን ነው የሚቆጠሩት። ያ ቀን ደግሞ የትንሣኤ ቀን ነው። ትንሣኤ ደግሞ በዓለ ትንሣኤ ተብሎ የሚከበር የደስታ ቀን ነው። አንድ ሰው የልደት በዓሉን እያከበረ ወይም ሰርግ ላይ ሆኖ አይጾምም። ስለዚህ 50 ቀናት የትንሣኤ በዓል ቀጣይ በመሆናቸው ጾም አይገባቸውም ማለት ነው። ሶስተኛው ምክንያት የመንግስተ ሰማያት ምሳሌ። በዓለ ሃምሳ በመጽሐፍ ቅዱስ የነጻነት ቁጥር ነው። በብሉይ ኪዳን የኢዮቤልዩ ዓመት 50ኛ ዓመት ባሪያዎች ነጻ የሚወጡበት፣ ዕዳ የሚሰረዝበትና መሬት ለባለቤቱ የሚመለስበት የነጻነት ዓመት ነበር። በአዲስ ኪዳን ደግሞ በዓለ ሃምሳ የመንግስተ ሰማያት ምሳሌ ነው። በመንግስተ ሰማያት ጾም የለም፣ ስግደት የለም፣ ለቅሶ የለም። እኛም በእነዚህ 50 ቀናት ባለመጾም ወደፊት በሰማይ የምናገኘውን ያንን ዘላለማዊ ደስታ በምድር ላይ በተምሳሌት የምናይበት 50 ቀን ነው ማለት ነው። ምክንያት 4 የጌታ በምድር ላይ መቆየት። ጌታችን ከትንሣኤ በኋላ ለ40 ቀናት ያህል ለሐዋርያት እየታያቸው ስለ መንግስተ ሰማያት ምስጢር እያስተማራቸው በምድር ቆይቷል። ሐዋርያት ከጌታቸው ጋር ፊት ለፊት የተነጋገሩ በደስታ ተሞልተው በነበሩበት ወቅት አልጾሙም ነበር።
እኛም ያንን የሐዋርያት ደስታ እንካፈላለን። አምስተኛ ምክንያት፣ ታዲያ መቼ ነው ጾሙ የሚጀመረው? ይህ የደስታ ወቅት የሚጠናቀቀው በ50ኛው ቀን ነው። 50ኛው ቀን በዓለ ጰራቅሊጦስ ይባላል። መንፈስ ቅዱስ በሐዋርያት ላይ የወረደበት ቀን ነው። ከዚህ ቀን በኋላ ባለው ሰኞ ጾመ ሐዋርያት የሰኔ ጾም ይጀምራል። ያኔ ነው ወደ መደበኛ የሮብና ዓርብ ጾም የምንመለሰው ማለት ነው። አንዳንድ ሰዎች ጾም የለም ስለተባለ ብቻ ከመጠን በላይ መብላትና መጠጣት ውስጥ ይገባሉ። ይህ ትክክል ነው? እንመለከተዋለን። በፍጹም። በቤተ ክርስቲያን ጾም የለም ስትል ወደ ስጋዊ ፍቃድ ውደቁ ማለቱ አይደለም። ይልቁንም በልተንና ጠጥተን እንድናመሰግን ነው። ምስጋናችን ግን በስርዓት ሊሆን ይገባል። በእነዚህ ቀናት ስግደት ለምን አይሰገድም? ስግደት በሁለት ይከፈላል። የአምልኮ ስግደት ለእግዚአብሔር የምንሰግደውና የንስሐ ስግደት ራስን ዝቅ አድርገን ለኃጢአታችን ይቅርታ የምንለምንበት የምንጠይቅበት ስግደቶች ማለት ነው። የአምልኮ ስግደትና የንስሐ ስግደት። ትንሣኤ የነጻነት በዓል ስለሆነ እኛ የሞቱ ባሪያዎች አይደለንም። ነጻ ወጥተናል ስንል ቀና ብለን በደስታ እንቆማለን እንጂ እንደ ባሪያ አንደፋም። እንግዲህ ውድ ተመልካቾች ከፋሲካ በኋላ ያሉት 2 ወራት ጾም የሌለባቸው መሆኑ በቤተ ክርስቲያናችን ለስጋችን የምትሰጠውን እረፍት ብቻ ሳይሆን ትልቅ መንፈሳዊ ትርጉም ያለውን ምስጢር እንድንረዳ ነው። ጾም በጊዜው፣ በዓል በጊዜው፣ አሁን የትንሣኤ ብርሃን በልባችን የሚበራበት ክርስቶስ ተንሥአ እሙታን እያለን የምንመሰክርበት ወቅት ነው። በእነዚህ ቀናት ሮብና ዓርብን ስንበላ የጌታችን ትንሣኤ የሰማያውያኑን መንግስት በደስታ እያሰብን ይሁን። ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። በጣም ረጅም ቢሆንም እያንዳንዱ ነጥብ አስፈላጊ ስለሆነ እንዲህ በዝርዝር ያቀረብኩላችሁ። ይህንን ትምህርት ለሌሎች እንዲደርሳቸው ሼር ማድረጋችሁ እንዳትረሱ። ጥያቄ ወይም ማስተያየት ካላችሁ ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።